የሱዳን ተፋላሚ ኃይሎች ለ3 ቀናት የሚቆይ የተኩስ አቁም ስምምነት ላይ ደረሱ። የሱዳን ተፋላሚ ኃይሎች ለ72 ሰዓታት የሚቆይ የተኩስ አቁም ስምምነት ላይ መድረሳቸውን የአሜሪካ ውጭ ጉዳይ ኃላፊ አንቶኒ ብሊንከን አስታወቁ። በተቀናቃኝ ጎራ ተሰልፈው እየተፋለሙ ያሉት የሱዳን ጦርና የፈጥኖ ደራሽ ኃይሉ የተኩስ አቁም ስምምነት ሰኞ እኩለ ሌሊት እንደተጀመረም ተገልጿል። በሱዳን ጦርነት ከተቀሰቀሰ በኋላ የአሁኑን ጨምሮ ቢያንስ ለ3 ጊዜ ያህል የተኩስ አቁም ስምምነት ላይ ተደርሶም ነበር። ነገር ግን እስካሁን የነበሩት የተኩስ አቁም ስምምነቶች ተፋርሰው ውጊያው ቀጥሎም ቆይቷል። የሉዓላዊ ምክር ቤቱ ፕሬዝዳንትና የሀገሪቱ መከላከያ ኃይል አዛዥ ጀነራል አብደልፈታህ አልቡርሃን በሚመሩት መደበኛ ጦርና የሉዓላዊ ምክር ቤቱ ፕሬዝዳንት እና የሀገሪቱ መከላከያ ኃይል አዛዥ ጀነራል አብዱልፈታህ አልቡርሃን በሚመሩት መደበኛ ጦርና የሉዓላዊ ምክር ቤት ምክትል ፕሬዝዳንት ጀነራል መሐመድ ሐምዳን ዳጋሎ በሚመሩት የፈጥኖ ደራሽ ኃይሉ መካከል ለ48 ሰዓታት ያህል ድርድር ከተደረገ በኋላም የአሁነኛው የተኩስ አቁም ስምምነት ላይ መድረሱን ብሊንከን ገልጿል። ሁለቱ ተፋላሚ ወገኖች የተኩስ አቁም ስምምነቱን ተግባራዊ እንደሚያደርጉ በተናጠል አስታውቋል። ጦርነቱ ሚያዝያ 7 ቀን 2015 ዓ.ም ከተቀሰቀሰበት ዕለት ጀምሮ ቢያንስ የ400 ሰዎች ሕይወት ተቀጥፏል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬዝ በሱዳን የተቀሰቀሰው ግጭት የሀገሪቱን ብቻ ሳይሆን መላውን ቀጠናውንም ሊያውክ የሚችል አሰቃቂ ጦርነት ሊያስከትል እንደሚችል አስጠንቅቀዋል። ግጭቱ ከተቀሰቀሰበት ዕለት ጀምሮ የጦርነቱ ማዕከል የሆነችው የካርቱም ነዋሪዎች በቤት ውስጥ እንዲወሰኑ የተነገራቸው ሲሆን የምግብና የውሃ አቅርቦት እጥረት ማጋጠሙም ተዘግቧል። የቦምብ ጥቃቶችም የውሃ ማስተላለፊያ ቱቦችን ጨምሮ ሌሎች ቁልፍ የሚባሉ መሠረተ ልማቶችን ከጥቅም ውጪ በማድረጋቸው አንዳንዶች ከናይል ወንዝ ለመጠቀም ተገደዋል። አሁን የተደረሰውን የተኩስ አቁም ስምምነት ተከትሎ ሲቪሎች መዲናዋን ካርቱምን ለቀው እንዲወጡ ያስችላቸዋል የሚል ተስፋም ጭሯል። የውጭ አገር መንግስታትም ከከተማዋ ዜጎቻቸውን ጨርሶ ለማውጣት ያስችላቸዋል ተብሏል። ጦርነቱ በርካታ ሕዝብ በሚኖርባት መዲናዋ ካርቱም ላይ በማተኮሩ ሀገራት ዲፕሎማትና ሲቪል ዜጎቻቸውን ለማስወጣት ከፍተኛ ፈተና ሆኖባቸውም ነበር። ነዋሪዎችን ጭነው ወደ ውጪ ለማስወጣት የሞከሩ መኪኖችም ትናንት ሚያዝያ 16 ቀን 2015 ዓ.ም እንደተዘረፉ ብሊንከን አስታውቀዋል። የሚሊዮኖች ሕይወት ስጋት ውስጥ በገባባት ሱዳን በዚህ ግጭት መሃል የሀገሪቱን የወደፊት ዕጣ ፋንታን ለመወሰን 2 ጄኔራሎች እየተፋለሙ ይገኛሉ። የሱዳን ጦር ኃይል መሪ አብዱልፈታህ አልቡርሃንና የፈጥኖ ደራሽ ኃይል ወይም RSF መሪ ጀነራል መሐመድ ሐምዳን ዳጋሎ ወይም ሄምቲ ተፋጠዋል። ለዚህም ትርምስ ምክንያቱ የፈጥኖ ደራሽ ኃይሉን ከዋናው ጦር ጋር እንዴት መልሶ ማዋቀር ይቻላል በሚለው ጉዳይ ላይ ከማተኮሩ ጋር የተያያዘ ነው። ለ3 አስርተ ዓመታት ሱዳንን የገዙትን ፕሬዝዳንት አልበሽርን የገረሰሰውን አብዮት ተከትሎም በ2021 ዓ.ም ከተከሰተው መፈንቅለ መንግስት በኋላ ሱዳን በጄኔራሎች ምክር ቤት ስትመራ ቆይታለች። የሱዳንን ጦር ኃይል መሪ ጄኔራል አልቡርሃን የሀገሪቱ ፕሬዝዳንት እንዲሁም የፈጥኖ ደራሽ ኃይሉ መሪ ጄኔራል ሄምቲ ምክትል ፕሬዝዳንትም ሆነው ሲያገለግሉ ቆይተዋል። ሁለቱ ተቀናቃኝ ጄኔራሎች አገሪቱ እየተከተለችው ባለው አቅጣጫና ሱዳንንም ወደ ሲቪል አገዛዝ ለመመለስ በቀረበው ሐሳብም ላይ መስማማት አልቻሉም። በተለይም 100,000 የሚሆኑት የፈጥኖ ድራሽ ኃይሉ በምን መንገድ ወደ ጦር ሰራዊቱ ይካተቱ፣ እንዲሁም አዲሱን ኃይል የሚመራው ማን ነው የሚለውም የግጭት መንስኤ ሆኗል። ጀነራል ዳጋሎ የጀነራል ቡርሃን መንግስት አክራሪ እስላማዊ ነው በሚል ክስ የሚያቀርቡባቸው ሲሆን እሳቸውና ጦራቸው የሱዳን ሕዝብ ለረጅም ጊዜ ሲመኘው የነበረውን ዲሞክራሲያዊ አገዛዝ ለማስፈን እየታገሉ እንደሆነ ይናገራሉ። ሆኖም በዳርፉር የዘር ጭፍጨፋን ጨምሮ በሌሎች አረመኔያዊ የሰብአዊ መብት ጥሰቶች ጋር ተያይዞ የሚነሱትን የጀነራል ዳጋሎን ንግግር ለማመን በርካቶች ይከብዳቸዋል።
ጀነራል ቡርሃን በበኩላቸው ሱዳን ወደ ሲቪል አገዛዝ መመለሷን እንደሚደግፉ፣ ነገር ግን ስልጣናቸውን ለተመረጠ መንግስት ብቻ እንደሚያስረክቡ በተደጋጋሚ አስታውቋል። በጥቅሉ ሱዳን በሁለት ባላንጣ ጀነራሎች የስልጣን ሽኩቻ የተነሳ ወደ ለየለት ውጊያ ከገባች 10 ቀናት ተቆጥሯል። ሱዳን በጦርነቱ የምትነደው ግን በሁለቱ ጀነራሎቹ ሽኩቻ ብቻ አይደለም። ከጀነራሎቹ ባሻገር የጎረቤት ሀገራትን ጨምሮ በርካታ የውጭ ኃይሎችም የራሳቸውን ፍላጎት ለማስፈጸም እየተንቀሳቀሱ መሆኑን ተንታኞች ይናገራሉ። አሁን ላይ ጦርነቱ የሱዳን ዕጣ ፋንታንም ጥያቄ ውስጥ ከቷል። ስጋቱ ግን ለሱዳናውያን ብቻ አይደለም። በሱዳን ያለው ሁኔታ ተባብሶ ከቀጠለ መዘዙ ለምስራቅ አፍሪካም የሚተርፍ መሆኑን የፖለቲካ ተንታኞች የሚስማሙበት ጉዳይ ነው። እንግዲህ ውድ የፍንፍኔ መልቲሚዲያ አድማጭ ተመልካቾች ለአሁኑ የያዝነው ወሬ ይህንን ይመስላል። ስለ ተከታተላችሁን ከልብ እናመሰግናለን። የፍንፍኔ መልቲሚዲያን የዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ ያድርጉ። ፍንፍኔ መልቲሚዲያ የታሪክና የመረጃ ምንጭ